ጥንታዊ ዓለም ዕውቀት ሁሉ የተከማቸበት በታሪክ ውስጥ እጅግ በጣም ብዙ አፈ ታሪክና ተምሳሌት ከሆኑት ስፍራዎች አንዱ ነው የአሌክሳንድሪያ ቤተ መጻሕፍት። የአሌክሳንድሪያ ቤተ መጻሕፍት የተመሰረተው በ3ኛው ክፍለ ዘመን አካባቢ የታላቁ አሌክሳንደር ተተኪ በሆነው በቶሎሚ አንድ ሶተር ነበር። የተመሰረተበት ዓላማ ከጥንታዊው ዓለም ስነ ጽሑፍን፣ ሳይንስን፣ ፍልስፍናንና ሌሎችንም ጨምሮ እጅግ በጣም ብዙ የሆኑ ስራዎችን የያዘ ዓለም አቀፋዊ ቤተ መጻሕፍት ለመሆን ነበር። ታዲያ አስገራሚው ነገር ምንድነው ካላችሁ ይህ ቤተ መጻሕፍት በመቶ ሺዎች የሚቆጠሩ ጽሑፎችን እንደያዘ መታመኑ ነው። ይህም በዘመኑ ትልቅ ቦታ ያለው ቤተ መጻሕፍት ያደርገዋል። እንደ ሊቃውንቱ ገለጻ ከሆነ ቤተ መጻሕፍቱ በጥንቱ ዓለም ከነበሩ ታላላቅ ሊቃውንት መካከል ኦኮሊድ፣ አርኪሜዲስ እና ኤራስቶንሴስን ጨምሮ ለተለያዩ ዕውቀት ዘርፎች መሻሻል አስተዋጽኦ አድርጓል። በኋላ ግን በሰዎች መካከል የነበረ የታሪክ ክርክር በመቀጠሉ ከአጋጣሚ ሰዓት እስካሁን ተብሎ ጦርነትና በቸልተኝነት ጉዳት እንዳስተናገደ በታሪክ ተጽፎ ይገኛል። ክቡራንና ክቡራት እንዲህ አይነቱን ታላቅ የሥነ ጽሑፍ ማከማቻ በዓይነ ሕሊናችሁ መመልከት የጥንታዊ ስልጣኔዎችን ታላቅነትና ምሁራዊ ችሎታን ያነሳሳል። የሰው ልጅ ዕውቀትን ፍለጋ መረጃን የመጠበቅና የመጋራትን ዘለቀሜታዊ ጠቀሜታ ያሳያል። ክቡራንና ክቡራት ለዛሬ ያሰናዳንላችሁ መረጃ ይህን ይመስል ነበር። እንደተለመደው ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎች እንዲዳረስ አድርጉ። እናመሰግናለን።